ይህን ተመልከቱ። ይህ የተለዋዋጭ የሆነ የሐምሌ ዛፍ ምርጥ ሥሮች እንዴት እንደወጡ ተመልከቱ። እና አንድ በጣም አስፈላጊ ዝርዝር እንዲታየው ፈልጋለሁ። ይህ ዘዴ አንድ ጊዜ ብቻ ተተክቷል፣ ሌላ ምንም አይደለም። የቀረው ግን ምስጢር ነው። በቪዲዮ ሙሉ በሙሉ ልናሳየው ነው። ይህ ዘዴ እንደ ሰሐራዊ ዘዴ ይታወቃል። በተፈጥሮ እርጥበት በማይገኝበት አካባቢ የተለመደ ባህላዊ ቴክኒክ ነው። ነገር ግን ተመናች ሆኖ እንኳን ተአምራቹ ተነሳሽ የሆነ ሥር እንዲያወጡ ያደርጋቸው ነበር። ዛሬ እኔ ይህን እስከ መጨረሻው እንዴት እንደሚደረግ አስተምራለሁ። እንዲሁም አንተም በቀላሉ ትማራለህና ሙሉ ስኬት ትያዛለህ። ምንም ጊዜ ባይኖርህ፣ በበጣም ደረቅ አየር ብትኖርም፣ ወይም ልተፋት የማትፈልገውን የፍራፍሬ ዛፍ ልትክዳ ብትፈልግም ይህ ዘዴ ይረዳሃል። ይህ ዘዴ በጣም ቀላል ስለሆነ አነስተኛ እንኳን አይደለም ይፈልግ እና ከፍተኛ የሆነ የስኬት ደረጃ የለው። በዚህ ስርዓት ትክክለኛ የሆነ ቅጂ ከዛፍህ ማግኘት ትችላለህ። ምሳሌ የበለስ ዛፍ፣ የሮማን ዛፍ፣ የፖም ዛፍ ወይም በእርሻ በአትክልት ቦታ ወይም በአትክልት የተከላህ ያለው ማንኛውንም ዛፍ። አሁን ወደሚያስፈልጉ ንቃት እንሂዳለን። ለሰሐራዊ ዘዴው በጣም ቀላል ነገር እንደሚያስፈልገን ነው። ጥቁር መሬት ወይም ቱርባ ወይም አሸዋ፣ ከነዚህ ሦስቱ ማንኛውም ይሠራል። የሚጣል ኩባያ ወይም ትንሽ ቁሳቁስ ቦታ፣ በጣም የተሳጠፈ ቃጠር ወይም ቢላዋ፣ ሰንደቅ መያዣዎች ወይም ቀጭን ገመድ ለአኮዶ ማቆሚያ። ለመሸፈንም እንደ ባህላዊው ሰሐራዊዎች የሚያደርጉት እንደ ባህላዊው ጨርቅ ወይም እጅግ እርጥበትን የሚጠብቅ ጥቁር ፕላስቲክ ይፈጽማል። እንዲሁም ትንሽ አሎዌ ቬራ ቁራጭ ያስፈልጋል። ትልቅ ቅጠል አያስፈልግም፣ ትንሽ ቅጠል ብቻ በቂ ነው። አሎዌ ትንሽ ቁራጭ እንቆርጣለንና ውስጣዊ ጄል አንዳንዱን እንወጣለን። በምሳ ቢላዋ በጣም ትንሽ እንቆርጣለን። በአንድ ሳህን ውስጥ የአሎዌን ከመሬት ከቱርባ ወይም ከአሸዋ ጋር እንቀላቅላለን። ይህ ቅርጽ እርጥብ፣ ለስላሳ መሆን አለበት፣ ግን ፈሳሽ መሆን የለበት። ይህ ቅርጽ 3 አስፈላጊ ሥራዎች ይሟላል። ሳይረክቱ ለሳምንታት እርጥበትን ይጠብቃል፣ ቁስሉን በተፈጥሮ ያጽዳል፣ ለሥር መምታት የሚረዱ ተፈጥሯዊ የእጽዋት ሆርሞኖችን ይሰጣል። አሁን ወደ በለስ እንሄዳለን። በዚህ ዘዴ 2 መቁረጫ እናደርጋለን፣ አንዱን በአንደኛው ወገን እና ሌላውን በሌላው በተቃራኒው ወገን። ጥልቅ መቁረጫ እንደ ቅርንጫፉን ማስለቅ እንደምንቆርጥ እናደርጋለን። ቆዳውንና ካምቢዮሙን እስከ እንጨቱ ድረስ እንወግዳለን። እዚያም በተቃራኒ ወገን ትክክለኛውን ነገር እንደገና እናደርጋለን። እነዚህ 2 መቁረጫዎች የተሟላውን የጭማቂ ፍሰት በከፊል ይቋረጣሉ። ይህም ሆርሞኖቹ በመቁረጫው አካባቢ እንዲሰበሰቡ ያደርጋል። ያ ስብስብ ለእጽዋቱ አዲስ ሥሮች ለመፍጠር የሚያስነሳው እንቅስቃሴ ነው። አሁን የሰሐራዊ አየር አኮዶን እንዘጋጃለን። እዚህም ቅደም ተከተል በትክክል መከተል አስፈላጊ ነው። አንደኛ ጭማቂውን እናዘጋጃለን። የሚጣለውን ጭማቂ እንወስዳለን። ከዚያም ከላይ እስከ ጭማቂው እኩል ድረስ በቀጭኑ እንቆረጣለን። ረጅም መቁረጫ ነው። ይህ ጭማቂውን በቀላሉ እንዲከፈትና በቅርንጫፉ ላይ እንዲስተካከል ያደርጋል። ሁለተኛ ጭማቂውን በቅርንጫፉ ላይ እናኖራለን። ጭማቂውን ትንሽ እንከፍታለን። ከዚያም በቅርንጫፉ ዙሪያ እንደገባ እናኖራለን። መክፈቱን በትክክል በሁለቱ መቁረጫዎች ላይ እንዲሆን እናደርጋለን። ጭማቂው የተቆሰለበትን ቦታ በሙሉ ማሸፈን አለበት። ሦስተኛ ጭማቂውን እናዝናዝን። በትክክል ከተቀመጠ በኋላ በቴፕ በገመድ ወይም በማንኛውም መያዣ እንያዝናለን። ጭማቂው ጠንካራ እንዲሆንና እንዳይንቀሳቀስ መቆየት አለበት። አራተኛ በክሬታው እንሞላለን። አሁን ጭማቂው በትክክል ከተያዘ በኋላ ውስጡን በአሎዌና በመሬት ከሬታ እንሞላለን። ይህን በቀስታ እናደርጋለን። ትንሽ በመጫን ቁስሉ በሙሉ እንዲሸፈን እንረጋግጣለን። አምስተኛ አንድ ጊዜ ብቻ የሚሆን ጠጣ እንሰጣለን። በጣም ቀላል የሆነ ጠጣ እንሰጣለን። አንድ ጊዜ ብቻ። የተጨመረው ውሃ በጭማቂው ላይ ያለው በቀጭኑ ቁልፍ እንዲወጣ ይደርሳል። ከዚያ በኋላ እንደገና እናጠጣም። አሎዌ እርጥበቱን ለሳምንታት ያኖራል። ከዚያ በኋላ ሁሉንም አኮዶ በጨርቅ እንሸፍናለን። እንደ ባህላዊ ወይም በጥቂት ቀላልነት እንፈልግ ከሆነ በጥቁር ፕላስቲክ። ይህ ከፀሐይ ቀጥታ ይጠብቃልና ውስጡ እርጥበቱን ያኖራል። አንድ አስፈላጊ ነገር የሰሐራዊው ዘዴ ብዙ ጊዜ ተጨማሪ ጠጣ ያስፈልግ። አንድ ጊዜ ብቻ በቂ ነው። ግን በልዩ ሁኔታ ውስጡ ያለው ሱትራቶ በጣም ደረቅ እንደሆነ ካየን ትንሽ ተጨማሪ ጠጣ መስጠት እንችላለን። ከመቀጠል በፊት ግን በጣም ያስደንቅ ነገር ልንነግርህ እፈልጋለሁ። ሰሐራዊዎቹ ይህን ዘዴ ብቻ አላገለግሉም፣ መቼ እንደሚያደርጉትም በጥንቃቄ ምረቱ ነበር። እነሱ ይህን በሚቀናበር ጨረቃ ላይ ያደርጉት ነበር። ለምን? ምክንያቱም በተሞክሮ በሚቀናበር ጨረቃ ወቅት የዛፉ ሳቢያ ወደ ሥሮቹ እንደምትወርድ እና የላይኛው ክፍል የተዘናና እንደሆነ ያውቁ ነበር። ጅም ማለት ቅርንጫፉ ውስጣዊ ጫና ዝቅ እንዳለበት
በቁስሉ ብዙ ሳቢያ ያጣምና አዲስ ስሮች ለመፍጠር በጣም ቀላል እንደሚሆን ማለት ነው። ባነጋገር እቱ በትንሽ መከራ ይደክማልና ቀላል ይስራ። ከዓመቱ ወቅት ጋር በተያያዘ ይህም በጸጋው መጀመሪያ ወይም በበጋ መጨረሻ ያደርጉት ነበር። በዚያ ጊዜ እቱ ለስሮች ለመፍጠር ኃይል አለው። ነገር ግን በሙቀት ወይም በጠንካራ ድርቅ ውስጥ በሙሉ አይገባም። በጸጋው ወቅት ሳቢያው መንቀሳቀስ ይጀምራልና እቱ ለራሱ ለመዳን ኃይል ያገኛል እና በበጋ መጨረሻ ሙቀቱ በትንሽ ሲቀንስ ጊዜ አኮዶ ያለ ብዙ አደጋ የቅርጽ እንዳይደርስ ለማድጋት በጣም ተስማሚ ጊዜ ነው። እሺ ውጤቶቹ አሁን ይደርሳሉ። አኮዶ አየር ሲከፈት ነጭ፣ ጠንካራ እና ጤናማ ስሮች በሁሉም የቆረጡት አካባቢ እንደተከበቡ እናያለን። በዚያ ጊዜ በቀላሉ ከታች እንቆርጣለንና ከእናቱ ዛፍ ጋር ትክክል የሆነ አዲስ የበለጸ ዛፍ አለን። አንደኛ ማለት ምን ይሆናል? ማለቱም ይህ አዲሱ ዛፍ በተመሳሳይ መጠን ፍሬ ይሰጣል፣ በተመሳሳይ ጥራት እና በጣም በቅርቡ ልክ ማምረት ይጀምራል። በትክክል ከእናቱ ተክል ጋር የተመሳሳይ ጄኔቲክ ክሎን ነው። ይህ በጣም አስፈላጊ ነው፣ ምክንያቱም የፍሬ ዛፍ ከዘር ለማሳደግ ሲሞክሩ በብዙ ጊዜ ተመሳሳይ የፍሬ አይነት አትወጡም። ዘሮቹ ጄኔቲክ ይከላከላሉና ውጤቱም እንደ ዕድለ ጨዋታ ነው። ብዙ ፍሬ ሊሰጥ ይችላል። ጥቂት ፍሬ፣ መጥፎ ፍሬ ወይም እንኳን ለማምረት ዓመታት ሊያዘግይ ይችላል፣ ወይም በቀጥታ ፍሬ ማምረት ሊቆም ይችላል። ስለዚህ ይህ ዘዴ በጣም ዋጋ ያለው ነው፣ ምክንያቱም የእናቱን ዛፍ ሲክሎኑ ትክክለኛውን የፍሬ አይነት እንደምንሰጠውና ዓመታት የተጣለ ጥረት አንተፋም። የሳሃራዊ ዘዴ አዲሱ ዛፍ ከመጀመሪያው ዛፍ ጋር በተመሳሳይ ጉልበት፣ በተመሳሳይ ምርታማነትና በተመሳሳይ ባህሪ እንዲሆን ያረጋግጣል። አንድ መጨረሻ ምክር፣ አኮዶን ሲወስዱ አዲሱን የበለስ ዛፍን ሲተክል በመጀመሪያ ሳምንታት ውስጥ የተከላውን አፈር በትንሽ እንዲያረቅ ይሁን በማድረግ ሂዱ። ማያት ሙሉበት እንጂ እርጥበትን ብቻ ያቆዩ። በዚህ መንገድ አዲሱ ስሮች በቀላሉ ይለመዳሉና እፍዮ ከመጀመሪያ ቀን ጀምሮ በጉልበት መድገም ይጀምራል። ከሁሉም በፊት በጣም አስፈላጊ የሆነ ነገር አግልጥ ማለት ፈልጋለሁ። ይህ ቴክኒክ የሰራ ነው በሳሃራዊ መንገድ እውነተኛ ሁኔታ ለማቅረብ በተቻለ መጠን ነው፣ ግን በዘመናዊ ዕቃ ተጠቅመን እንዲቀላቀል አድርገነዋል። አሁን ግን በፍጹም ታማኝነትና ከራሴ ተሞክሮ በተነሳልሃለሁ ሁለት ኩራጭ ማድረግ ሳይሆን በሙሉ ቀለበት ካደረግን ወይም በቅርንጫፉ ዙሪያ ሁሉ ቆዳውን ካስወገድን የሚሰጠው የስኬት መጠን ከዚያ ይበልጣል። ይህ ተሞክሮ ተደርጎ በአብዛኛው ጊዜ የተሻለ ውጤት ይሰጣል። ነገር ግን ዛሬ የሳሃራዊዎችን መንገድ እንደ እነሱ በትክክል ስንሰራ ስለሆነ ሁለት ጥልቅ ቁራጭ ብቻ እንሰራለን፣ አንዱን በአንደኛው ወገን እና ሌላውን በሌላ ወገን። ይህን አንዳንድ የተሳሳተ ግምት እንዳይኖረው ለማብራራት ተፈልጌ ነበር። ይህ ቪዲዮ ወደ ልብህ ከደረሰ አስተያየት ግባ፣ ውድ በልና ከወዳጅህ የተወደዱ ተክሎችን ለሚወደዱ ሰዎች አካፍል። ምክንያቱም ይህ መንገድ ለማንኛውም ሰው በቤቱ ውስጥ የፍራፍሬ ዛፎችን ለማባዛትና ለመቅዳት ሊረዳ ይችላል። እና አንተ ይህን በምን ዛፍ ላይ እንደምትሞክር ወይም ከየት የዓለም ክፍል እንደምትመለከትኝ ብትነግረኝ በጣም ደስ ይለኛል። በሚከተለው ቪዲዮ እንገናኛለን።